ባጭሩ ለመጀመር ዛሬ ከመፋታታችሁ በፊት ከመለያየታችሁ በፊት ይሄንን ስሙት የሚል ነው። አሜን። ከመጋባታችን በፊት ምን ሰማው ነገር እንዳለ፣ መኪና ከመንዳታችን በፊት ምን ሰማው ነገር እንዳለ፣ መስሪያ ቤት ከመግባታችን በፊት ስለ መስሪያ ቤቱና ስለ ኃላፊነታችን እንደምን ሰማው ከፍቺ በኋላ የሚመጣውንና የፍቺውን ነገር እግዚአብሔር የጋብቻ ፈጣሪ ምን እንደሚል እንድናውቅ እግዚአብሔር ይፈልጋል። ስለዚህ የዛሬ መልእክቴ ይሄ ነው። እንደ መግቢያ ልጠቀም የምፈልገው ፍቺ ማለት ምን ማለት ነው የሚለውን ልተርጉም። አንደኛ ፍቺ ማለት ጋብቻ ሙሉ በሙሉ ማቋረጥ ወይንም የባልና ሚስት መለያየት ማለት ነው። በመንፈስ ዓለም በሕግና በማህበረሰብ ዕውቅና መሰረት አንድነትን ማቋረጥ ማለት ነው። በመንፈስ ዓለም የተፈጠረውን በሕግም የጸናውን በማህበረሰብም ደግሞ የታወጀውን ነው። ያው እንደምታውቁት ጋብቻ ማህበራዊ ገጽታ አለው፣ መንፈሳዊ ገጽታ አለው፣ አዘሲም ታይም ደግሞ ሕጋዊ ገጽታ አለው። ፍቺ ግን በሚያስገርም ሁኔታ ሁለት አይነት ፍቺዎች እንዳሉ እናያለን። ፍቺ ስናስብ ትልቅ የእግዚአብሔር ሐሳብ መፋታትን እጠላለሁ ማለቱ ነው። እንደው መጽሐፍ ቅዱስ ሚልክያስ ምዕራፍ 2 ቁጥር 16 ላይ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነው ሰው እጠላለሁ ይላል የሥራው ጌታ እግዚአብሔር። ስለዚህ እንዳትታለሉ መንፈሳችሁን ጠብቁ ይላል። እንዳትታለሉ መንፈሳችሁን ጠብቁ ብሎ ይናገራል። እዚህ ጋር ሲናገር እግዚአብሔር ተፈቺዎችን ወይንም ፈቺዎቹን አይደለም የሚጠላው፣ ግለሰቦቹን አይጠላም እግዚአብሔር። እግዚአብሔር ግን ምንን ይጠላል? ፍቺውን ይጠላል። ፍቺ የሚባል ነገር እግዚአብሔር ምን ይላል? ይጠላል። አሁን ልፈርድ አይደለም የማስተምረው፣ ዛሬ በፍርድ ወንበር ላይ ተቀምጬ አይደለም የማስተምረው። የእያንዳንዱ ደግሞ ጋብቻ የእያንዳንዱ ግለሰብ የተመሰረተበትም የመጡበትም ባክግራውንድ ስለሚለያይ እንደ ቤተሰቡና እንደ ወጉ እንደ ራሳቸው ነው ማየት ያለባቸው። ስለዚህ ዛሬ አልፈርድም። አት ዘ ሴም ታይም ደግሞ የእያንዳንዳችሁ ህይወት ሊለያይ ይችላል። በዛ በተለያየ መንገድ ነው። ሰው ለምሳሌ አንድ ወንጀል ተመሳሳይ ወንጀል በተለያየ ቦታ ቢሰራ ሰው መግደል ሊሆን ይችላል ወንጀሉ። እያንዳንዱ አገዳደል ባክግራውንዱ ድንገት ነው ወይ አስቦ ነው ወይ አይደል? ቂም በቀል ይለያያል፣ ፍርዱ ይለያያል። ልክ እንደዛ የሁላችንም ጋብቻ በእያንዳንዱ ይታገል። እኔ አሁን ዛሬ ጄኔራል ሐሳብ አቀርባለሁ፣ እናንተ ልባችሁ የሚነካውን ደግሞ ትወስዳለ። ስለዚህ ከመፋታታችሁ በፊት ይሄንን ስሙት። መጽሐፍ ቅዱስ የሚናገረው ጋብቻ የእድሜ ልክ ቃል ኪዳን እንደሆነ ነው። ጋብቻ ኮንትራት ሳይሆን ኮቨናንት ነው። ኮንትራት በሆነ ዘመን የሚቋረጥ ነው። ኮቨናንት ግን በእድሜ ህይወታችሁ ዘመን ሁሉ የምታደርጉት ነው። ስለዚህ እግዚአብሔር ያጣመረውን ሰው አይለየው ይለናል። ነገር ግን ሁለቱ በምድር ላይ በሚኖሩበት በብዙ ፈተና የተወጠሩ ባልና ሚስቶች መፋታትን እንዳያደርጉ መንፈሳዊ ዓለምና መጽሐፍ ቅዱስ ከዚህ ቀጥሎ በማስተምረው ነገር ይናገረናል። የፍቺ አይነት ሁለት ናቸው ብያለሁ ቅድም። የመጀመሪያው የፍቺ አይነት መንፈሳዊ ፍቺ ይባላል። መንፈሳዊ ፍቺ ማለት ማንም ሳያውቀው በቤት እያሉ መለያየት ማለት ነው። ባልና ሚስቶች አብረው ናቸው፣ እቤት ነው ያሉት፣ ግን ምን ይላሉ? ይለያያሉ። ያ ምን ይባላል? መንፈሳዊ ፍቺ ይባላል። ማንም ሳያውቀው አብሮ እየኖሩ የፍቺ ህይወት የሚኖሩ ማለት ነው። ይህ አይነት ፍቺ አሳሳችና ሰዎች እንዳያውቁት የሚያደርግ በብዙ ጊዜ የሚታየው ደግሞ በክርስቲያኖች ዘንድ ነው፣ ወይንም በታዋቂ ሰዎች ዘንድ ነው፣ ወይንም በሀብታሞች ዘንድ ነው፣ ወይንም አገልጋይ ስለሆኑ ታዋቂ ስለሆኑ ባለስልጣን ስለሆኑ ሰው ምን ይለናል በሚል ልጆቻችን ብለው አብረውም ሊኖሩ ይችላሉ እንጂ በመንፈስ ዓለም ምን ብለዋል? ተፋተዋል። ቤት ውስጥ ነው ያሉት፣ በጣም ሰብትለው ግን መንፈሳዊ ፍቺ አድርገዋል። ለምንድን ነው ያሉት? በልባቸው ተፋተው በአካል ብቻ አብረው ስላሉ መንፈሳዊ ፍቺ እንለዋለን። የጋብቻን ግዴታና መብትም ብሎም ቃል ኪዳኑን አከብሩም። እነዚህ ሰዎች የጋብቻን ግዴታውን መብቱን እና ደግሞ ቃል ኪዳኑን አከብሩትም። ቤት ውስጥ ዝም ብለው አሉ። ኦሬዲ አንዳንድ መስሪያ ቤት ተቀምጣችሁ መስሪያ ቤቱን ጠልታችሁታል። መስሪያ ቤቱን ማመን አቁማችኋል። ዝም ብላችሁ ተወጥመጣላችሁ። ዲዩቲያችሁን አትወጡም። ኤክስትራ ኤፈርት አታደርጉም። የተበላሸ ነገር አታቃኑ። መጀመሪያ እንደነበራችሁበት አይደለም። ኦሬዲ ከዛ መስሪያ ቤት ጋራ ብሎናችሁ ላልቷል ማለት ነው። አንዳንዴም ጋብቻ እንደሱ ይሆናል። ስለዚህ በልባቸው ተፋተው በአካል ብቻ አብረው ያሉ
የጋብቻ ግዴታና መብትን ብሎም ቃል ኪዳን የማያከብሩ ሰዎች ይህ አይነት ህብረት ከግብዝነት የሚመጣ እንጂ የእግዚአብሔር ቃል የሚያዘውን መረዳዳትን፣ መፋቀርን፣ አብሮነትን አብረው ማያደርጉ ሰዎችን የሚወክል ነው። ምን ማለት ነው? የእግዚአብሔር ቃል የሚያዘው መረዳዳት በጋብቻ ውስጥ አይደል? መፈቃቀር በጋብቻ ውስጥ መረዳዳትን፣ አብሮነትን የማይዝ ነው። ይህ አይነት የልብ ፍቺ ግን በዚህ ዘመን በጣም ብዙ ቤቶች ይታያሉ። አሕዛብ ቤትም ያላመኑትንም ያመኑትን ቤት ስንሄድ በልባቸው ብዙ ሰዎች ተፋተው እናያለን። ይህ አይነት የልብ ፍቺ እስቲ በቤታችሁ እዩት፣ ቼክ አድርጉት። አሁን ያልኩትን ነገር ማለት ነው። በአገራችን ይህንን ስታስቡ፣ በአሜሪካ ይህንን ስታስቡ፣ በአውሮፓ ስታስቡት ደግሞ ብዙ ሊሆን ይችላል። በአማኞች ዘንድ ደግሞ ይህ በጣም ብዙ አይነት ነገሮች ያሉበት ሊሆን ይችላል። እሺ፣ ሌላኛው የፍቺ አይነት ደግሞ በጋድ የሚደረግ ሰው ያየው ህጋዊ ተደርጎ የሚደረግ የፍቺ አይነት ነው። በወረቀቱን በመቅደድ ሊሆን ይችላል። በመንፈሳዊ ዓለም ያላቸውን ነገር ማቆም ሊሆን ይችላል። እሱ በኋላ ላይ እንመጣበታለን፣ እናየዋለን። ሌላው እንድናየው የምፈልገው ነገር ደግሞ የኛ ማህበረሰብ፣ እኛ የኖርንበት ያደግንበት ማህበረሰብ ስለ ፍቺ ያለውን ትንሽዬ አባባሎችን ልናገር። ምክንያቱም አባባሎች፣ አንዳንድ አባባሎች ቫልዩ ሲስተም ስለሚፈጥሩ ነው። ተረትና ምሳሌዎቻችን ቫልዩ ሲስተም ይፈጥራሉ። ቫልዩ ሲስተም ማለት ምን ማለት ነው? ነገሮችን የምትወስኑበት የምትበይኑበት ምክንያቶቻችሁ ማለት ነው። ጭንቅላታችን ውስጥ ህብረተሰቡ በተረትና ምሳሌው፣ በተለያየ ንግርቶች፣ በምሳሌያዊ አነጋገሮች፣ በተለያየ ነገር ቫልዩ ሲስተም ይሰጠናል። በቃ ነገሮችን ቫልዩ ቦታ፣ ስፍራ የምንሰጠው በነዛ ሰብኮንሺየሳችን ውስጥ በተቀመጡ ንግግሮች ነው። ለምሳሌ ባል ብሄድ ባል ይመጣል የሚል አስተሳሰብ አለ፣ ወይም ማነጋገር አለ። ባል ምን ይሆናል? ባል ብሄድ ባል ይመጣል ይባልና ጭንቅላት ውስጥ ተቀምጧል። ሴቷ ስታድግ ሰምተዋለች። ሴት ብሄድ ሌላ ሴት ይመጣል ይባላል። እንዲያውም አንድ ተረት ደግሞ ማስታውሰው ይብላኝ ለወለደሽ ያገባሽ ነገ የፈታች። አስቸጋሪ ከሆነች ጀርባውንም አስቸጋሪ ከሆነ በቃ ይብላኝ ለወለደ በቃ ምናምን እንደሱ አይነት ነገር አለ። ስለዚህ ከተጋባችሁ በኋላ ካስቸገረች ፍታት የሚል አባባሎች አሉ። ስለዚህ ማህበረሰባችን ምንም እንኳን ፍቺ የሚጠላ ቢመስልም ግን በውስጣችን ግን የፍቺ አስተሳሰቦች በጣም ብዙ አሉ። ስለዚህ ምን እያልኩ ነው ያለሁት? ግልጽ የሆነ ማህበረሰባችን የሚያሳየው ምን አለ? ለፍቺ በር የሚከፍት ወንድ ብሄድ ወንድ ይመጣል፣ ሴት ብሄድ ሴት ይመጣል። ሌላኛው የፍቺ አይነት ቅድም ያልኩት ነው፣ አካላዊ ፍቺ የምንለው ከመንፈሳዊ ፍቺ ይለያል። ይሄ ቤታቸውን ትተው በህግ ተፋተው መኖር ሲጀምሩ አካላቸው ጭምር ፍቺ ውስጥ ሲገባ ማለት ነው። እና በጣም ብዙ ሰዎች በአካል ከቤታቸው እሷም ልብሷን ይዛ ንብረቷን ይዛ ሀብቷን ይዛ ሀብቱን ይዞ ሲለያዩ ይሄ አካላዊ ፍቺ ይባላል። እዚህ ላይ እንዳይደርስ ነው እንግዲህ ዛሬ ትምህርቴ ማለት ነው። ሌላኛው የፍቺ ምክንያቶች ታዲያ ምንድን ናቸው ብለን ስንል የእያንዳንዱ ቤት የፍቺ ምክንያት የዲቮርስ ምክንያት ሊለያይ ይችላል። ግን ጄኔራል የሆነው መለያየት የሚመጣበት ምክንያቶች እነዚህ ናቸው ብዬ አስባለሁ። የመጀመሪያው አይነት የሩቅ ዘመን ምክንያት የሚባል ነው። በሩቅ ዘመን የነበረ ለፍቺ የሆነ ምክንያት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 13 ላይ በምንመለከትበት ጊዜ በኤደን ገነት የተሰራ ስህተት ነበር። ዛሬ ዘመን 21ኛው ክፍለ ዘመን ውስጥ ያለው የፍቺ ምክንያት የጀመረው ዛሬ አይደለም። አሁን ቤታችሁን ያንኳኳና ኑሯችሁን ያንኳኳው በየቤቱ በየእህታችን፣ በየወንድማችን፣ በየአክስቶቻችን፣ በየአጎቶቻችን በሁሉ ቦታ የምናየው ፍቺ የዛሬ አይደለም። የድሮ ኬዝ አለው። የተነሳው ከአዳምና ከሔዋን ዘመን ነው። አዳምና ሔዋን ሰይጣን በመታለላቸው በሰይጣን በመታለል ትዳር አደከሙት። ብሎም በአሁኑ ዘመን የምናየውን የፍቺ ህይወትን ባክግራውንድ የሰጡት እነሱ ናቸው። ቀድሞ የነበረውን የእግዚአብሔር ተቋም ሰይጣን አፈረሰው። ስለዚህ የመጀመሪያው የፍቺ ምክንያት ማን ነው ስትሉ የሩቅ ዘመን ምክንያት የሚባለው አንደኛው የአዳምና የሔዋን በሰይጣን ምን ማለት መታለል፣ እነሱ መካከል የተፈጠረው መለያየት ነበር። እንደውም ዘፍጥረት 3 ከ1 እስከ 13 ብናነብ
ራቁታቸውን ሆኑ ይላል አይደል? ተፋፈሩ ይላል። እግዚአብሔር ላይ ፈረዱ ይላል። በጣም ብዙ ምክንያቶች ነበሩ። ሁለተኛው የፍቺ ምክንያት ደግሞ የሰው አለመታዘዝ ነው። የሰው አለመታዘዝ ሰው ከታዘዘው መለኮታዊ ትእዛዝ ውጪ ሲወጣ ፍቺ ይከናወናል። ከታዘዘው መለኮታዊ ፍቺ ሲሆን የሰው አለመታዘዝ በጣም ከፍተኛ ችግር ያመጣል። በተለይ በብዙ ዘመን የሰው ልጅ ቅንነትን፣ የሰው ልጅ በጎነትን፣ የሰው ልጅ መልካምነትን በአዳም ምክንያት ወደ ሰው ስለገባ ሰው ሁሉ መሳሳትን መረጠ። ስለዚህ የድሮ ዘመን እናታችን አባታችን ሲወልዱ ከዛ ከፍቺ ስፒሪት ጋር ነው እንደውም ያለ ነው ማለት ይቻላል። ከመለያየት ነው የሚወደው ሰው። ያ ከዘራችን ከደማችን ውስጥ ያለ ነገር ነው። የእግዚአብሔር ስርዓት ግን እንዳይደለ ልነግራችሁ ፈልጋለሁ። ስለዚህ ሰይጣን በሰው ዘርና በቤተሰብ መካከል የበላይነት አግኝቶ ገዢ ሆኖ እዛ ጋር ጥል እንዲመጣ ያደረገ ነው። ስለዚህ ድሮ የነበረ ነው የሰው አለመታዘዝ፣ የአዳምና የሔዋን ደግሞ መለያየት ነው። የአሁን ዘመን ደግሞ ምክንያት የምንለው አሁን ደግሞ ያለው ችግር ምንድነው ብትሉ የሰው መለኮታዊ መርህ አለመከተል። የአሁን ዘመን የፍቺ ምክንያት ይህንን በደንብ ስሙኝ። ጋብቻ የፈጠረው እግዚአብሔር ስለሆነ መተዳደሪያውንም የሰራው እግዚአብሔር ነው። እግዚአብሔር የሰራው ግን መተዳደሪያ ለጋብቻ የቶዮታ መኪና ፈጣሪ የሰራው የማርቼዲስ የሰራው እንዳለ እግዚአብሔር ለትዳር መተዳደሪያ ማኑዋል ሰርቷል። የትዳር ደግሞ ማስተማሪያ ወይንም መተዳደሪያ ማኑዋል የእግዚአብሔር ቃል። ነገር ግን የእግዚአብሔርን ቃል ጥሰው ጋብቻ የተሰራው በእግዚአብሔር መልክ፣ በእግዚአብሔር አሰራር፣ በእግዚአብሔር አደራረግ ሲሆን ሰዎች ግን የእግዚአብሔርን ሐሳብና ዓላማ ይጥሳሉ። እንዳውም ጋብቻ የተፈጠረበት የመጀመሪያው አንቀጽ የሚባለው ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰው አባትና እናቱ ምን ይላል? ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱስ አንድ ስጋ ይሆናሉ ይላል። ሰው ልጆች ግን ምን ያደርጋሉ? ይህንን ነገር ይጥሱትና መጀመሪያ አንድ ስጋ ይሆናሉ፣ ይተቃቀፋሉ፣ አብረው ይተኛሉ፣ ሴክሹዋል ኢንተርኮርስ ያደርጋሉ። ምክንያቱም ሰው አባትና እናቱ መጀመሪያ በመተው በመጣበቅና አንድ ስጋ በመሆን ነው መሄድ ያለባቸው። ግን ከፍላጎት የተነሳና ከሰይጣን ተጽዕኖም ከስጋም ተጽዕኖ የተነሳ ሴቶችና ወንዶች ልክ እጮኛ ከሆኑ ዴት ማድረግ ከጀመሩ ጀምሮ ምን ያደርጋሉ? አብረው ይተኛሉ፣ አንድ ስጋ ይሆናሉ። የእግዚአብሔር ሐሳብ ግን ምንድነው? መተው፣ መጣበቅ፣ አንድ ስጋ መሆን። አያችሁት? መተው፣ መጣበቅ፣ አንድ። መተው ማለት አባትና እናት ተመርቆ በቤተ ክርስቲያን ተመርቆ መሄድ ማለት። መጣበቅ ማለት ደግሞ የራእይ መጣበቅ፣ ያስተሳሰብ መጣበቅ፣ ያመለካከት መጣበቅ። እነዚህ መጣበቅ የሚላቸው እሱ ነው። አንድ ስጋ መሆን ደግሞ በግብረ ስጋ ግንኙነት አብረው ባልና ሚስት የሚፈጽሙት ነገር ነው የሚያሳየው። ግን ዛሬ ዘመን በራእይ ሳይጣበቁ ሰዎች አባትና እናትን ሳይተው ከመጨረሻው ይጀምራሉ። ከዚህ የተነሳ ነገር ምን ይላል? ይበላሻል። ለምሳሌ አንድ ሰው ባለሙያ ነው የሚባል ሰው ዶሮ ወጥ መስራት ለመጀመር ሲያስብ መጀመሪያ ድስት ውስጥ የሚከተው ምንድን ነው? ዶሮ ወጥ ለመጀመር ከፈለገ ወንዶች መመለስ የለብንም ብዬ አስባለሁ። የዚህ ሀገር እንኳን ወንዶች ይሰራሉ። ስጋውን ነው እንደምንከተው ድስት ውስጥ ቀድመን ስጋው ቀድሞ አይገባም። ስጋው ከገባ ምንድን ነው የሚሆነው? በጣም የትኛው ነው ቀድሞ የሚገባው ነው። ሽሮ ሲሰራ የትኛው ነው የሚቀድመው ነው። ግልጽ ነው አይደል? አለባበስም ስትሉ ለምሳሌ ጃኬት ለብሻለሁ፣ ከስር ደግሞ ቲሸርት ለብሻለሁ። መጀመሪያ ጃኬቱን ለብሼ ቲሸርቱን ከላይ ባደርገውስ ዛሬ ስንት ሰው ነው የሚሰማኝ? ቀድሞ የሚመጣ አለ። ጫማ አድርጌያለሁ፣ ግን መጀመሪያ ጫማውን አድርጌ ካልሲውን ከላይ ባደርገውስ? ጫማ ፈጣሪ ካልሲ ፈጣሪዎች ለዛ አልፈጠሩትም። አሰራር አለ። ከረባት የፈጠረ ሰው አለ። ከረባት ሸሚዝ ላይ እንዲታሰር ነው የተደረገው። ግን በሚቀጥለው ውድ ስመጣ ምንድን ነበር የሚባለው? ሸሚዝ ለብሼ ኮት ለብሼ ከረባቴን ግን ኮቴ ላይ ባደርገውስ? አልተፈጠረም በዛ መልክ። ውግዝ እንደሆነ እንደዛ እንዳልሆነ እያወቀን ያንን ለማድረግ ከሰው ያንን ነገር ከሰራበት ነገር ውጪ ነው የምንሆን።
ለምሳሌ 85 ወይንም 285 እዚህ ሃይዌዎቹ ላይ መኪና ፈጣሪዎች ሲያስቡት መኪናውን ወደ ኋላ እንዲሄድ ባክአፕ የምናደርግበት አለን ማርሽ አይደል የሚገባ ግን ሃይዌይ ላይ በኋላ ማርሽ ነው የሚሄደው ብዬ በኋላ ማርሽ ቢሄድ መንገዱም ለዛ አልተሰራም at the same time መኪናውም ለዛ አልተሰራም በሃይዌይ እንኳን ቀርቶ በኖርማል መንገድ እንኳን ወደ ኋላ ለትንሽ ቦታ መሄድ እንዴት እንደሚከብድ እንዴ መኪናውም ራሱ አንገትም ራሱ ሁሉ ነገር የማይመች ነው የሚሆነው እንግዲህ መለኮታዊ የሆነን መርህ መለኮታዊ የሆነን አሰራርን አበላሽተን በጣም ጠበብት ለመሆን እንፈልጋለን አይ ለመሞከር ነው አብረን ስለዚህ የእግዚአብሔር ቃል ማዘውን ፍቺ የሚመጣበት ትልቁ ምክንያት የእግዚአብሔርን መርህ ከመጣስ የተነሳ ነው ያ መኪና ወደ ኋላ ቢነዳ ምንድነው የሚሆነው ያ ዶሮ ወጥ በስጋው ቢጀመር ዶሮ ሆኖ ይወጣል አይወጣም ስለዚህ ልክ እንደዛም ከአብሮ ከመተኛትና ከመነካካት ከኃጢአት ግብረ ስጋ ግንኙነት ከማድረግ የሚጀመር ትዳር ሳይሆን ግንኙነት ኦሬዲ መጀመሪያውኑ ፈርሷል የእግዚአብሔር መርህ ምን የሚለው መርህ ይተዋል ይጣበቃል አንድ ስጋ ይሆናል የሚለውን ስርዓት ስላጣ መደዳውን ስላጣ ያ ነገር ሊሰራ አይችልም ስለዚህ ወንድሞቼና እህቶቼ ያልተጋባችሁ ወጣቶችን እመክራለሁ ሴቶችንም ወንዶችንም እመክራለሁ የፍቺ ምክንያት የመጀመሪያው አዳምና ሔዋን አለመታዘዛቸው ነው ሁለተኛ ደግሞ ሰይጣን ያመጣባቸው ጣጣ ነው ሌላኛው ደግሞ አሁን ያያዩት ያለው የሰው ስራ የእግዚአብሔርን መርህ አለማክበር ፍቺን የሚያመጣው መርህ አለማክበር ነው ስለዚህ ያልተጋባችሁ ሰዎች ካላገባሃትና ወንድም ጋር ብቻችሁን አትሆኑ ፕሊዝ በተለይ ሴቶቹ ራሳችሁን ጠብቁ ምክንያቱም ወንዶች ጨካኝ ናቸው አንዳንዴ አብሮ ለመሆን ይቸኩልና ይነካታል ከዛ በኋላ አብረው ይተኛሉ አይደል ከዛ በኋላ የምታረግዘው እሷ ነች አይደል ጧጧት የሚያስመልሳት እሷ ነች ሆዷ ከፍ የሚለው እሷ ነች ትምህርት ቤት የምትቀረው እሷ ነች ዲግሪዋን የማትይዘው እሷ ነች የልጅ እናት የምትሆነው እሷ ነች ስራ የምታቆመው ማን ነች እሷ ነች ከዛው ጋብቻ ስለሌለ ኮሚትመንት ስለሌለ በ18 ዓመት በማይሆን እድሜ አይደል ዝግጅት በሌለበት መልክ ይደረጋል ስለዚህ ፍቺ የሚመጣበት ምክንያት የእግዚአብሔር መለኮታዊ መርህ ባለመከተል ነው ይሄንን የሚያስተምሩ ሰዎች ጀግኖች ናቸው ጌታ ይባርካቸው ቀድመን አንተኛ እንዲያውም እንደዚህ አይነት ፈተና ያለባችሁ ሰዎች ካላችሁ ቶሎ ተጋቡ ክብር ለቬሎ እስከምትከራዩ ቤት እስኪኖራችሁ ንብረት እስኪኖራችሁ አጠብቁ የምትበሉበትና የምትጠጡበት ስራ ካላችሁ አሜን እድሜያችሁ ለጋብቻ ከደረሰ ሮብ ቀንም ቢሆን ቸርች ሄዳችሁ ተጋቡ ፓስተሮቹን ነግራችሁ ተባረኩ የዘመኑ ኮምፒቲሽን ላይ አትገቡ ሽማግሌ ለመላክ ትልልቅ ሰርግ ለማድረግ እነዚህ ነገሮች ካደረጋችሁ በጣም ከባድ ነው የሚሆንባችሁ ሰይጣን ደግሞ ማኑ ያስነካና ጸጸት ውስጥ ይከታል አንተም ብሎ አገልጋይ ይላል አይደል አንቺም ብሎ አገልጋይ ይላል ከኳየር እንወጣለን ከጸሎት ህብረት እንወጣለን ከአገልግሎታችን ከስብከታችን እግዚአብሔር ከሰጠን ጥሪ እንወጣለን ምክንያቱም ኃጢአት ኮንሺየስነሳችንን ስለሚያበላሽ መርህ መጣስ ከባድ ነው ስለዚህ እዛ ውስጥ አንግባ የሚል ነው የፍቺ ምክንያት ነው እንግዲህ እየተናገርኩ ያለሁት ሌላኛው የፍቺ ምክንያት የሰው ክፉ አመለካከት ነው in the very attitude of human being ከማግባቱ በፊት አመለካከቱ ፍቺ ውስጥ ይከተዋል ለምሳሌ እንደዚህ የሚል አመለካከት ይኖረዋል ከማግባቱ በፊት አንድ ጋብቻ ካልሰራ ሌላ ትዳር ውስጥ እገባለሁ የሚል አስተሳሰብ ይዞ ይሄዳል እስቲ ለሞክራት 2 ዓመት 1 ዓመት ሊያው ከዛ አልሰራም እሞክረዋለሁ የሚል አስተሳሰብ ይዞ ወደ ጋብቻ ከተገባ ያ ጋብቻ ሊጸና አይችልም የተሳሳተ አመለካከት ለትዳር መፍረስ ምክንያት ነው ካልተመቸን እንፋታለን በሚል የተመሰረተ ጋብቻ ከጽንሱ ተነስቶ የተበላሸ ነው ከጽንሱ from inception የተበላሸ ነው እስቲ አየዋለሁ ሞክረዋለሁ
ብሎ መጋባት ፍቺን ያመጣል። እስቲ ውጪ ልውጣበት ደግሞ ብሎ የሚያገባ አለ። ግብጽ ሆና ከሆነ እሱ ያለችው በቃ አሜሪካን ያሻግረኝ፣ አውሮፓ ያሻግረኝ፣ ታሻግረኝ ብሎ ማግባትም ከጽንሱ ምን ያለ ነው? የተበላሸ ነው አስተሳሰቡ። ካልቻልን እንፋታለን፣ እንሞክረውና አንዴ ወጣ ብዬ እንፋታለን ማለት የፍቺ ምክንያት ነው። ሌላው የፍቺ ምክንያት የሚባለው እና ዋናው የሚባለው ደግሞ የጠነከረ ልብ ነው። የጠነከረ ልብ ወይንም ሃርደንድ የሆነ ሀርት ነው። ኢየሱስ ፍቺ ያመጣባቸው ሌላ ምክንያቶች እና ዋና ምክንያት አድርጎ ያቀረበው ይሄንን ነበር። ማቴዎስ ወንጌል 17 ላይ እርሱም እንኪያስ ሙሴ የፍቺ ጽሑፉን ሰጥቶ እንዲፋቱ ስለምን አዘዘ አሉት። እርሱም ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። it was not so in the beginning ግን it is because of what አይከርምም። ኢየሱስ ጥልል አድርጎ አወጣባቸው። ጠንካራ የሚባል ኬዝ የለም፣ ጠንካራ የሚባል አርጊውመንት የለም፣ ጠንካራ የሚባል ጥል በፍቅርና በይቅርታ በመታገስና በጸሎት ክብር ለእግዚአብሔር ይሁን፣ በእግዚአብሔር ፊት በመሆንና አንደኛው በመሰበር አንደኛው ዝቅ በማለት ምህረት በማድረግ የማይፈታ ነገር የለም። የኔ እናንተ እንኳን ኬስ በዚህ ነው የተፈታው። እግዚአብሔርና ሰው የታረቀው አሜን። በይቅርታ በምህረት የማይፈታ ጊዜ በመስጠት የማይፈታ ነገር የለም። ግን የሚያፋታችሁ ምንድነው አላቸው? ኬዙ ሳይሆን ልባችሁ ግን ሃርደንድ ነው አለ። ደስ ሲል ኢየሱስ ባይ ዘ ዌይ መልስ የኢየሱስ መልስ ነው። ወደ ፍቺ እየቀረብን ያለ ሰዎች ካለን ሴትም ትሁን ወንድ ያ ባልየው የሚያሳየው ክፉ አመለካከት፣ ሚስትየው የምታሳየው ክፉ ቤተሰቦቿ ቤተሰቡ ሁኔታዎች የሚያመጡት ነገር ልቡ ምን እያደረገው ይላል? እያጠነከረው ቸርች ስንቀር ከቃሉ ስንለይ ደግሞ የፈቱ ሰዎች በጣም ጓደኞቻችን አርገን አጀብ አርገን ምን ወንድ ዛሬ አለ እንዴ ሴት አለ እንዴ የዛሬ ሴት የዛሬ ወንድ ሲባል ልባችን ምን እያደረገው ይመጣል? እያጠነከረው አንድ ቀን ሳናውቀው ከቤት የሚያስወጣ ልጆችን የሚበትን ገንዘብን የሚበትን ዘላለምን ሁሉ ሊያሳጣ የሚችል ምናልባት ውሳኔ ውስጥ እንገባለን። it's not because of the cause, it is because of hardened heart። የባል ወይንም የሚስት ልብ ከጠነከረ ትዳር መፍትሄ እያጣ ይመጣል። ኢቭን እግዚአብሔር እንኳን መፍትሄ መስጠት ይከብደዋል። ጠንካራ ልብን እግዚአብሔር ምንድነው አድርገዋል ያለው? የስጋን ልብ እሰጣችኋለሁ ነው ያለው። ሰማን? የስጋን ልብ እሰጣችኋለሁ ነው ያለው። የስጋ ልብ ምንድነው? ለስላሳ ነው፣ ፓምፕ ያደርጋል። ባይ ዘ ዌይ ሰዎች ልብ እንደሚጠነክር ሳይንሱን ሄዳችሁ አንብቡ። ሰዎች ልባቸው ሲቆም በቃ ፓምፕ ማድረግ አቅተውና ፋንክሽን አያደርግም። ከዛው ድንጋይ ይሆናል። ድንጋይ ነው የሚሆነው። ምን ማድረጉን ነው የሚያውቀው? ለምን እንደምትተነፍሱ ታውቃላችሁ? ያቺ ልብ የስጋ ስለሆነች ነው። ሲያቆም ምንድነው የሚሆነው? ድንጋይ ጥጥር ጀስት ሰፈር ላይ ያለ የኮብልስቶን ነው የሚሆነው። ብዙ ባሎች አሁን ብዙ ሚስቶች በአስቸጋሪ ባሎችና በአስቸጋሪ ሚስቶች የተነሳ ከሁኔታዎች የተነሳ ልባቸው ምን እያለ እየሄደ ነው? እየጠነከረ ከዛው የምታገኛቸው ጓደኞች ራሱ የሚያገኛቸው ጓደኞች ራሱ ምናምን ልቡን አያለሰልሱትም። እንደዚህ በእግዚአብሔር ቃል እየነገሩ አያለሰልሱትም። ምን ያደርጉታል? ያጠነክሩታል። ከዚህ የተነሳ ከቤት የሚያስወጣ ያንን ሁሉ የምትንገበገብላቸው ልጆቿን የሚንገበገብላቸው ልጆች ያንን ሁሉ ዋጋ የከፈሉበት ሀብት ንብረት አገልግሎት ይፍን አይደል? የእግዚአብሔር ጸጋ የአገልግሎት መሪነት የሀገር መሪነት ይፍን ሚስ ያደርጋል። it is because of what? hardened heart። ግን hardened የሆነ heart ግን በእግዚአብሔር ቃል ምን ይላል? ሊቀልጥና ሊለሰልስ ይችላል። የእግዚአብሔር ቃል ኤርምያስ 23 ቁጥር 29 ላይ በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን ይላል። በውኑ ቃሌ እንደ እሳት። ክብር ለእግዚአብሔር። ዲ ሪሜምበር የብረታ ብረት ማቅለጫ ፋብሪካ ሄዳችሁ አይታችሁ ታውቃላችሁ? ቃሊቲ ብረታ ብረት የሚባል ነበረ። ከትምህርት ቤት እንዳውም ይዘውን እየሄዱ ትጎበኛላችሁ። ምንድነው ቃሊቲ ብረታ ብረት የሚያደርገው ካላችሁ? እሳቱን ዲግሪ ፋራናይት ይጨምሩትና ከየከተማውና ከየሰፈሩ የሚሰበሰብ ብረት በፊት መኪና የነበረ
በፊት የሆነ ነገር የነበረው ነገር እንትን ውስጥ ይከቱታል ማቅለጫ ውስጥ። ከዛ ማቅለጫ ውስጥ ይገባና ብረት እንደ ውሃ ምን ይላል ይፈሳል። ከዚህ በፊት መኪና የነበረ ወደ ጭልፋ ማንኪያነት ይቀይሩታል። ምን እያደረጉ እያቀለጡ። የእግዚአብሔርም ቃል ጠንካራ የሆነ ሴትን ልቧ የጠነከረባትን በምን በግፊት በምን በቂም በህለኝነት ባሏ በሚያደርግባት ነገር ሁኔታዎች በሚሰጧት ነገር ልቧ የጠነከረን ወንድም ያለሰልሰዋል። ጸጋ ይብዛልን። ስለዚህ እኔ ፓስተራችሁ በጣም ነው ደስ የሚለኝ። በፍቺ የቀረቡ ሰዎች ሳገኝ ይሄ ሰው ልቡ ጠንክሯል ነው የምለው። ልቡ የጠነከረን ደግሞ ምን እንደማደርገው ታውቃለህ? ተከታታይ ትምህርት ነው የማስተምረው። ሁሌ በዚህ ሰዓት ውስጥ አስቀምጠዋለሁ። ቃሌ እንደምን ስለሆነ እንደ መዶሻ ደግሞ ድንጋዩን እንደሚያለቅ መዶሻ ብቻ ሳይሆን በእውኑ ቃሌ እንደምን እንደ እሳት። ለዚህ ነው 8 ዓመት ነው 9 ዓመት የተፋቱ ባልና ሚስቶች ሰሞኑን ታረቁ። አሜን። እሷም የራሷን መንገድ እሱም የራሱን መንገድ ሄዶ ላለመገናኘት የወሰኑ ሩቅ ለሩቅ ይሆኑ። አሜን። እሱም እሷን አልፈልግም እሷም እሱን። ጠንካራ ልብ። እኔ ራሱ ሳወራቸው በተለይ እሷን ሳወራት ነበር በአብዛኛው ጊዜ እኔ ያንገሸግሻት ነበር። የደረሰባት ነገር ይኖራል። እሱም በራሱ ደግሞ የሷን ነገር ነበረው። ግን እግዚአብሔር ምን አደረገ? ቃሉን እየላከ አንድ ቀን ሳታስበው ልቧ ምን ማለት ጀመረ? ፓምፕ ማድረግ። እንደ ድሮ ከድንጋይነት ወጣ። ከዛም ምንድነው ጥያቄው ነው? ባሌን አምጣልኝ ሆነ። ያደረግነው ነገር ምንድነው? ባልየውን ካለበት ቦታ ክብር ለእግዚአብሔርን አምጥተን ትምህርት አብረው እንዲማሩ አድርገን ከዛ በኋላ ኦንላይን ከነሱ ጋር እየተማርን ዛሬ ሃኒሙን ላይ ናቸው ነው የምልሽ። 2 ልጆች ደግሞ በመካከል ወልደዋል። ደግሞ ፍቺ የሚጎዳው ማን ነው? ከነሱም ያላነሰ ልጆቹን ነው የሚጎዳው። ስለዚህ የእግዚአብሔር ቃል የፍቺ ምክንያት ምንድነው? ጠንካራ ልብ ነው። ስለዚህ ስለ ፍቺ ስታስቡ አንደኛ አዳምና ሔዋን የሰሩት ነው። ሌላው የሰው አለመታዘዝ ነው። የሰው ምን አለ ማለት አለመታዘዝ፣ በእውነት ነው የምላችሁ። ሌላው መርህን አለመጠበቅ ከጀርባው መጀመር ነው። ሌላኛው ክፉ የሰው ምን አመለካከት። እኔ 1-2ቱን የጠቀስኩት አመለካከት ብዬ ካልተመቻቸን እንፋታለን የሚል አመለካከት ከሃይማኖታችን በፊት ሃይማኖታችን የመጣ ይሆናል። ምናልባት 2-3 ማግባት ከሚፈቅዱ ፈቶ በማግባት ከሚፈቅዱ ከሰፈራችን ከመንደራ ከቤተሰባችን ከብሔራችን አንዳንዴ በቃ የሚፈቀድ ይኖርና እግዚአብሔር ቤትም ስንመጣ ያንን አመለካከት አለን ውስጣችን። እዚህ ሰብኮንሺየስ ውስጥ ተቀምጣ ታስቸግረናለች። ወይንም ደግሞ ኢቭን የተሳሳተ አመለካከት ማለት እከሌና እከሌ ፈታው ምን ሆኑ አመለካከት ይከትባ ምን ሆነ? ቆይ እንደውም እንትናን ይጠራል የምታውቀው የሰፈር ልጅ የምታውቀው ምን ሆኑ እነሱ ምን ሆኑ? እንደ ውጪ ሲታያቸው አሪፍ ይመስላሉ እንጂ መከራቸውንና ችግራቸውን በጓዳ የሚያለቅሱትን እንባ የረጠበው ምንድን ነበር? ትራሳቸው ይመስክር። የረጠበው በእንባቸው የረጠበው ትዳት ቁጭ ብለው ሲያስቡት ልጆቼ ብሎ ይደነግጣል። ልጆቼ ብላ ትደነግጣለች። አንዴ ከሆነ በኋላ መመለስ ራሱ የሚከብድ ስለሚሆን ማለት ነው። ግን ሰዎች ሁሉ ከፈቱ በኋላ ባይ ዘ ዌይ እንልንገራችሁ የሆነ ግጭት ያለበት ቤተሰብ ውስጥ ጭቅጭቅ ያለበት ንዝንዝ ያለበት መወራወር ነገር ያለበት ቤተሰብ ውስጥ መኖር ይከብዳል። ሰው ለሰላም ስለተፈጠረ አይችልም። የሰው አይነት ነገር ሰው ለደስታ ነው የተፈጠረው። ሰው ለፍቅር ነው የተሰጠው አይደል? እግዚአብሔር መጀመሪያ ሰውን ሲፈጥረው ለድሎት ነው የፈጠረው። ስለዚህ ጭቅጭቅ ሲኖር፣ ንዝንዝ ሲኖር፣ ጦርነት ሲኖር፣ ውርወራ ሲኖር ሰው ልጅ ለዛ አልተሰራም። በጣም ነው የሚከብደው። ሰርቫይቭ ማድረግ ይከብደዋል። ከዛ ነገር በፍቺ አማካኝነት ሰው ሲወጣ የሚገርም ነገር ልንገራችሁ። የፈታ ሰሞን በጣም ደስ ይለዋል። በጣም ሰይጣን እንዲያውም ከነሱ ቤት ሊቭ ይጠይቃል። 1-3 ወር ምናምን ዝም ነው የሚላት። 5 ወር 6 ወር እሱንም ሰላም ይሰጠዋል። ደስ ነው የሚለው። በቃ እንደ ልቡ ነው። ምንም ግባ የሚለው የለም፣ ውጣ የሚለው የለም፣ የትነክ የሚለው የለም፣ የትነሽ የሚላት የለም። ልክ ግን ቀን ሲያልፍ፣ ምክንያቱም እውነተኛ ደስታ ከእግዚአብሔር የሚቆይ ደስታ ነው።
check it after 1 year, check it after 6 months. ህይወት ያበላሻል። የልብ ጥንካሬ ከባዱ ነገር ስለሆነ ማለት ነው። መጽሐፍ ቅዱስ ስለ ፍቺ ምን ይላል? 1:4-5 ጥቅስ ላንብብ። ዘፍጥረት 24 ከ1 እስከ 4 ግን ረጅሙን አላነበብም። ሴትን ወስዶ የአፍረት ነገር ስላገኘባት በእርሷ ዘንድ ሞገስ ባታገኝ የፍቺ መጽሐፍ ጽፎ ደብዳቤ ጽፎ ይስጣት፣ ከቤትም ይስደዳት ይላል። ሚልክያስ 2 ላይ ደግሞ ከቁጥር 14 እስከ 16 እግዚአብሔር መፋታትን እጠላለሁ አለ። ጠበቃ ባይደው መፋታትን አይጠላም። የጋብቻ ፍቺ የሚሰሩ እንደውም መፋታትን ምን ይላሉ? ይወዳሉ። እንደውም አንዳንድ ማስታወቂያ እዚህ ሀገር እንዳለ ነግረናቸዋል ከዚህ በፊትም። ታይም ሾርት ጌት ዲቮርስ ነው የሚሉት። ትልቅ ፍቺ አስፈጻሚ እንትኖች በቃ ታይም ሾርት ነው ያለው፣ ተደሰት ፍታና ምን ማስታወቂያ ሁሉ ይሰራሉ። ኢየሱስ ስለ ፍቺ ግን ምን አለ? ሚስት የሚፈታ ሁለተኛ የጻፈውን ጽሑፍ ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙም ምክንያት ሚስቱን የሚፈታ ይላል ማቴዎስ 5:31 ጀምሮ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ያመነዝራል ይላል። ማቴዎስ 5:31 እስከ 32 ሚስቱን የሚፈታ ሁሉ የፍቺዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ አለ ያለ ምን ምክንያት? ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል ይላል። እዚህ ጋር የምናየው ለፍቺ ምክንያት ሊሆን የሚችለው ብሎ ኢየሱስ ያቀረበው አንድ ነው፣ ዝሙት ከሆነ ነው የሚለው። ማቴዎስ 19 ከ3 እስከ 9ም ማርቆስ 10 ከ2 እስከ 9ም ማንበብ ይቻላል። በጣም የሚገርማችሁ እግዚአብሔር ትዳርን በመጀመሪያ ሲያስበው ፍቺን ጨምሮ አላሰበው። ፍቺ በመጀመሪያ በእግዚአብሔር ዘንድ ምን አላለም? አልታሰበም። የአውሮፕላን በረራ የመኪናን በረራ አደጋ እንደሚደርስ መጀመሪያ ምን ብሏል? ታስቧል። ስለዚህ የአደጋ መውጫ ሚል አይደል? አይታችኋል። ኤግዚት ምንድን ነበር የሚባል ዶር የሚባል ኤግዚት እንትን የሚባል አለው። ምክንያቱም አደጋ ይፈጠራል ተብሎ ግን ጋብቻን እግዚአብሔር መጀመሪያ ሲያስበው ኤግዚት የሚባል አላሰበም፣ አልሰራለትም። እንደው ልክ እንደ ኖህ መርከብ እግዚአብሔር ጥርቅም አድርጎ ነው የዘጋው። ስለዚህ የጋብቻ ማቆም የሚመጣባቸው ሌላ ምክንያቶች እንጂ ያለው ፍቺ መሆን የለበትም ይለናል። ማቴዎስ 5ን በትክክል አንብቤያለሁ። ሚስቱን የሚፈታ ሁሉ የፍቺውን ጽሕፈት ይስጣት ተብሏል የሚለውን አይተናል። ማርቆስ 10ም እርሱም ሚስቱን ፈቶ ሌላ የሚያገባ ሁሉ በእርሷ ላይም ያመነዝራል፣ እርሷም ባሏን ፈታ ሌላ ብታገባ ታመነዝራለች አላቸው ይላል። ማርቆስ 10 ከ11 እስከ 12። እንዲሁም ኢየሱስ ፍቺ የፈጸመ ሰው በድጋሚ ማግባት እንኳን እንዴ ከባድ እንደሆነና ኃይለኛ እንደሆነ ያስጠነቅቃል። ኢየሱስ ነው ያለው እሱ። መጽሐፍ ቅዱስ በአንደኛ ቆሮንቶስ 7 ከ10 ጀምሮ እስከ 11 ሚስት ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር ወይንም ከባሏ ትታረቅ። አይደርስ ደስ አይልም? ስሙት ይሄንን ሚስት ከባሏ አትለይ አለ። አሜን። ብትለይ ግን አለ ምናልባት የሆነ ሰፓሬሽን የሚለው ዲቮርስ አለ፣ ሰፓሬት ብታደርግ አለ። እነዚህ ሁለት ነገር መለየት አለብን። that is what we call ባይብል ነው እንደው የሚላቸው ዲቮርስ ይለዋል ፍቺ። ሁለተኛው ደግሞ መለየት ከሆነ እንኳን በነገር በሆነ ግርግር እናቷ ቤት ሄዳ አልጋ ለይተው ሰፈር ለይተው ምናምን ከሆነ እንኳን ብትለይ ግን ሳታገባ ትኑር ወይንም ከባሏ ጋር ምን ትበል ትታረቅ። ሰፓሬሽኖች ሁሉ መደምደም ያለባቸው በፍቺ ሳይሆን በመታረቅ መሆን አለበት። በምን? ቅድም ባለው በእግዚአብሔር ቃል እሳት በሆነው ቃል መዶሻ በሆነው ቃል የተነከረውን ልብ ክብር ለእግዚአብሔር ነው በእሳት እያቀለጡ ቀስ እያሉ ወደ 10 ቀን ሊፈጅ ይችላል። ምክንያቱም አንድ ቃሊቲ ብረታ ብረት ያልኳችሁ ትልቅ ብረት እዛው ሲገባ ስንት ደቂቃ ነው የሚፈጅበት? እንደ እሳቱ ግለት አይደለ? አቀልጦ ላይ ያደርገው ይከብዳል። ከባድ ነገር የደረሰባትን ሴት በህይወቷ አቢዩዝ ያደረጋት፣ ኢሞሽናሊ አቢዩዝ ያደረጋት፣ ስፒሪቹዋሊ አቢዩዝ ያደረጋት፣ ፊዚካሊ አቢዩዝ ያደረጋትን ሴት በአንድ ቀን መልሳታለሁ የሚል ማንም የተቀባ የተለቀለቀ ያለ አይመስለኝም። ግን ምን በብሎ ይቻላል? ቀስ በምህረት
በይቅርታ አሜን፣ በትምህርት በታይም። ምክንያቱም 3 ነገር ለሰው መልስ ይሆናል ብዬ አስባለሁ ሁሌ። አንደኛው መልስ እግዚአብሔር አሜን ነው። የመጨረሻው መልስ ሁሉን የሚችል አምላክ መልስ ነው። ሁለተኛው መልስ ደግሞ ሰው ነው። እግዚአብሔር ሊመልስልህ ሲፈልግ ምን ይልክልሃል? ሰው፣ የሚመክር ሰው አሜን፣ አብሮ የሚቆም ሰው ይልካል። ሶስተኛ የሚሰጥ ጊዜ ነው። ጊዜ ይሰጣል። ያደለው ደግሞ 3ቱ ይተባበሩበታል። እግዚአብሔርም ይመጣል፣ ሰውም ይልክለታል። ክብር ለእግዚአብሔር። አት ዘ ሴም ታይም ደግሞ ታይሙም ይደርሳል። ስለዚህ ለአንዳንድ ነገር ጊዜ እንስጠው። እሺ በአንድ ቀን እፈታለሁ የሚል እልህ አያዘን። አስታራቂ ሽማግሌ ስንሆን ስንጠራ ጊዜም እንስጥ። ግን እየጠበቅናቸው በተለይ ሰፓሬት የሚሆኑ ባልና ሚስቶች እንዳይረዝም ሰይጣን ገብቶ እሷንም ለሌላ ዝሙት እሱንም ለሌላ ዝሙት በሰይጣን እንዳይፈተኑ የቸርች ፓስተሮች፣ የቸርች ጓደኞች፣ የቸርች መሪዎች፣ የቤተሰብ አባላት የተፋቱ ነው ሰፓሬት ያደረጉ ወንድሞችና እህቶችን ሊጠብቋቸው ይገባል። እንዲያውም ከሚስቱ ጋር ሰፓሬት አድርጎ እኛ ቤት የሚመጣ ታናሽ ወንድማችን ያጎታችን ልጅ ዘመዳችን ምናምን በጣም እንዲመቸው ማድረግ የለብንም። እናቶች ስሙ ይንን ልጅሽ ከባሏ ጋር ሰፓሬት አድርጋ ተጣልታ ቤት ስትመጣ እንደ ድሮን ያለውልሽ እያልሻት ጉንጉን እየሰራሻት በቂቤ እያበላሻት ጠዋት ስትነሳ ጁስ አጠገቧ እያቀረብሽ ከሆነ እንዳውም ከባሏ ቤት ይደላትና ትቀራለች። 2 ቀን 3 ቀን ተቀበሏቸው። ክብር ለእግዚአብሔር ይሁን። ግን 4ኛው ቀን ላይ ምን እንበል? ይሄ አልጋ እኮ የሰው ነው በሏቸው። ክብር ለእግዚአብሔር። ኦሬዲ ያንቺ አልጋ እንዳይመቻቸው እዚህኛው ጋር ከደላው ሰው ምን ይላል? ለማዳ ነውና ይቀራል በዛው። ስለዚህ ልጆቻችን ላይ ሰፓሬሽን አኩርፋ እውነት ተጎድታ ከሆነ ልቡን መሸፈን አይዞ ማለት ባልየውን እንዳይጠላ ሚስትየውን እንዳይጠላ እኛም ተባባሪ እንዴት እንዲያረጋል ብለን እኛም ከነሱ ጋር መሳሪያ ማንሳት ሳይሆን መጀመሪያ የሚያስለቅስ ከሆነ አብሮ ማልቀስ አሜን፣ አብሮ ማዘን፣ ነገሩ መረዳት። ከዛ በኋላ ቀስ እያሉ ወደ መመለስ ወደ ቤታቸው ብትመልሱ ጥሩ ነው። የኔ አባት ለእናቴ ያደረገው እሱን ነው። አባቴና እናቴ ያው በየቤቱ አይጠፋም አንዳንድ ቅራኔ ሲኖር እናቴ አኩርፋ አባቴ ዋጋ ስትሄድ ይቀበላትና በደንብ ማለት ነው በደንብ ይቀበላትና ከ2 ከ3 ቀን በኋላ ግን ያው እንግዲህ የኔ ልጅ ይላታል፣ የመጀመሪያ ልጁ ነሽ፣ እኔ አላገባሽም ኦሬዲ ድሬሻለሁ፣ እስቲ አብረን እንሂድ ይላታል። እሷም ልቧ ናፍቋል፣ ልጆች አሏታ አሜን ነው። እሷም ማህበረሰብ ሀመር ያደርጋታል። ባይ ዘ ዌይ ማህበረሰብ ለሚፋታ ለሚለያይ ሰው ሀመር አለው። ኮሚኒቲ ሀመር እንለዋለን፣ ሶሻል ሀመር እንለዋለን። ሰፓሬት አድርገ እናቷ ቤት የገባች ሴት 1 ዓመት ምናምን ስትቆይ ለቅሶ ስትሄድ፣ ሰርግ ስትሄድ፣ አካባቢ ላይ የሆነ ነገር እንዴት ነው ባልሽ መባሉ አይቀርም። አምሮበታል ሰሞኑን እኮ አየሁ ሲሏ በሀመር ፓ እያደረጓት ነው። እሷ ደግሞ መልስ የላትም። ኦሬዲ ምን አድርጋለች? ሰፓሬት አድርጋለች። እሱም እንደሱ አቤት ያንተ ሚስት እኮ ምትገርም ነች ይሉታል። ይመጡና ማለት ነው ምትገርም እንዳንተ አይነት ሚስት ግን ባገኝ አገባለሁ ይሉታል። እሱ ምን አድርጓት ሄዷል? ግን ሌላ ቤት ኦሬዲ this is social hammer ጧ ነው የሚያል ከባድ ነው። ሶሻል hammer ደስ ይላል። ለተፋታ ሰው ይመልሰዋል፣ ወደ አይኑ ወደ አእምሮ ይመልሰዋል። ስለዚህ ፍቺ የእግዚአብሔር ፈቃድ አይደለም። ከተፋታን ሰፓሬሽን ካለ እንኳን ወደ ቤታቸው እንዲገቡ እንደ ኮሚኒቲ፣ እንደ ቸርች፣ እንደ ጓደኛ ልናግዛቸው፣ ልንጠብቃቸው፣ አይናችንን በእነሱ ላይ ልናደርግ፣ ሌላ ሴት ጋር እንዳይሄድ አሜን፣ ሌላ ወንድ ጋር እንዳትሄድ ልንጠብቃቸው። ምክንያቱም ቆሮንቶስ ላይ በሰይጣን እንዳይፈተኑ ስለሚል ማለት ነው። ጥሩ ነው። ስለ ፍቺ ማወቅ በጣም ትልቅ ነገር ነው። ስለዚህ ርዕሴ ምንድነው? ከመፋታታችሁ በፊት ይህን መልእክት ስሙ የሚል ነው። ክብር ለእግዚአብሔር። በጣም ከባድ ስለሆነ ፍቺ ማለት ነው። አንደኛ ቆሮንቶስ 7:27 ላይ በሚስት ታስረ እንደሆነ መፋታትን አትሻ፣ በሚስት አልታሰርክ እንደሆነ ሚስትን አትሻ ይላል። ስለዚህ በሚስት ታስረ ከሆነ መፋታት ምን አትበል፣ እንድትሻ የሚያደርግ ነገር እንኳን ቢሆን እንዳትሻው፣ እንዳትፈልገው። እንዲያውም መፋታት የሚባለውን እንትን ቃል ከዲክሽነሪያችሁ ላይ አጥፉት። አሜን ነው። መፋታት የሚባል ቃል ከዲክሽነሪያችሁ ላይ አጥፉት። ብትጋጩም ብትጣሉም የሆነ መኳረፍ ቢኖርም እፈታሻለሁ እፈታሃለሁ የሚል ቃላት አይኑር። እርሱት። እሱ ቃል ቻይንኛ ይሆንባችሁ ወይንም ማታውቁት የአፍጋኒስታን ቃል ይሆንባችሁ ማለት ነው። አሜን። ስለዚህ ያገባ ፍቺን አያስብ። ስለዚህ ከላይ ካየናቸው ጥቅሶች የምንረዳው ወይንም ደግሞ
ቀናንሰን ስናያቸው የምናመጣቸው ነገሮች ከጠቅላላው ካየናቸው ጥቅሶች ሁሉ ፍቺን እና ዳግመኛ ጋብቻ በተወሰነ ቅድመ ሁኔታ ሲፈቅድ ያም በዝሙትና በሌላኛው ሞት ብቻ እንደሆነ እናያለን። ይሰማል። ፍቺን እንኳን ከፈቀደ የፈቀደው በምንድነው? እሷ ትጮዋለች፣ እሱ ይጮዋል፣ እሱ ይቆጣል ሳይሆን ፍቺው በዝሙት ከሆነ ይላል። ሌላኛው ደግሞ በአንደኛው በሞት መጠናቀቅ ሮሜ ምዕራፍ 3 ላይ ሲናገር አንደኛው ከሞተ ይላል ሙሉ ለሙሉ ተለያይተዋል፣ ከዛ ቃል ኪዳን ሰውየው ተጠያቂነት የለበትም ይላል። ክብር ለእግዚአብሔር ይሁን። የጳውሎስ መልእክት እንዳውም ጥንክር ይላል። የኢየሱስና የጳውሎስ መልእክቶች በጣም አንዳንድ ቦታ ላይ ፍቺና ዳግመኛ ጋብቻ እንኳን እናስወግድ ነው የሚለው። ስለዚህ አንዳንዴ የፈታን ሰዎች ምንፈታ ሰዎች ወይንም የፈቱ ሰዎች ዳግመኛ ጋብቻ አደርጋለሁ ሲሉ የእግዚአብሔር ቃል ሁሌ እየተነሳ ምን ያደርገናል? ይኮረኩመናል። አይደላንም፣ አይመችም። እየተነሳ የእግዚአብሔር ቃል ጧ ያደርገናል፣ ህሊናችንን ያቆሻል። ስለዚህ ያልተፋታን ሰዎች በተለይ በትዳራችን ያለ ሰዎች መፋታትን በፍጹም አይመችም። ሁሌ ፓስተሮቹ ሲሰብኩ፣ አገልጋዮች ሰው ሲያማክር፣ ማህበራዊ ሶሻል ሚዲያ ስትመለከቱ ስለ ፍቺ ሲሰማ እናንተ ራሱ ሁሌ ሽምቅቅ የሚያደርግ ነገር ስለሆነ መፋታት በጣም ከባድ ነገር ነው። ስለዚህ መጽሐፍ ቅዱስ ለተወሰነ ኬዝ ብቻ ነው ፍቺን የሚፈቅደው። የመጀመሪያው ዝሙት፣ ሁለተኛው ሞት፣ ያንደኛው ወደ ጌታ በመሄድ ነው ነፃ የሚሆኑት እነዛ ሰዎች ይላል። ሌላኛው ጋብቻ ሁለቱ ተጋቢዎች በህይወት ዘመን ሁሉ በሙሉ ያጣምራል ነው የሚለን። እንግዲህ እግዚአብሔር ምን ያለውን ነው የሚለው? ያጣመረውን። ስለዚህ ጋብቻ የሚያጣምረው ኮንትራት ሳይሆን ኮቨናንት ነው። ይህ ጥምረት ደግሞ ፍላጎትንም እድልንም ጭምር የሚያመጣ ስለሆነ ፍቺ ለጥቂት ጊዜ ለነገሩ ወቅታዊ ችግር ሰላም ሊያመጣ ይችላል። ነገር ግን እያደር ብዙ ችግር ይታይበታል። በፍቺና በመለያየት የሚገኝ ሰላምና ደስታ ካለ እንኳን ጊዜያዊ ነው የሚለው። ካለ እንኳን በፍቺና በመለያየት ያለ ደስታ ካለ እንኳን ጊዜያዊ ነው። እንደ መጠጥ ነው፣ እንደ ሺሻ ነው፣ እንደ አሽሽ ነው፣ እንደ ስርቆት ዳቦ ነው። ጥቂት ጊዜ ደስ ይላል እንጂ ከዛ በኋላ ጸጸቱ፣ ሐዘኑ ኢቭን ላይፍ ታይም አንዳንዴ ይሆናል። ሌላኛው ፍቺ ብዙ ክፉ ጠንቆች ይዞ ይመጣል ይላል። ብዙ ጠንቆችን ይዞ ይመጣል ፍቺ። እንዲያውም የዛሬ 12 13 14 ዓመት ይሁን the horrors of divorce የሚል ትምህርት አስተምሬ ነበር። የፍቺ መዘዞች። ከዛ ሰዎችን አባትና ተፋተው ያደጉ ሰዎችን ኢንተርቪው አድርጌ ነበረ። በፍቺ ያደጉ ልጆችን የፍቺ ጠንቆች ባልም ሚስትም ልጆችና ኢቭን ህብረተሰብን ጭምር ቸርችንም ጭምር ነው የሚጎዳው። እኔ ስፈታ የምጎዳው ልጆቼንም ራሴንም ሚስቴንም የማገለግልበት ኮሚኒቲንም ቸርቼንም በጣም ጉዳቱ ብዙ ነው። የፍቺ ጥቅም የለውም። ከፍቺ የምናገኘው ምንም ጥቅም የለም። የፍቺ ግን ክፉ ጠንቆች ባልንም ሚስትንም ልጆችንም ማህበረሰብንም ጭምር የሚያስጨንቅ ብሎም ቤተክርስቲያን እንዲሁም የቅርብና የሩቅ ዘመዶች በሙሉ የፍቺው ትኩሳት ተጋሪዎች ይሆናሉ። የፍቺው ምን ትኩሳት ተጋሪዎች ይሆናሉ። እኔ ስፈታ በፈታ ነው የሚባለው፣ እኔ አልፈታም። ክብር ለእግዚአብሔር ይሁን። የኔ ወንድሞች እንኳን በዛ ነገር ውስጥ ኢንቮልቭ ያደርጋል። አባቴ ያደርጋል፣ እናቴ ታደርጋል፣ ዘመድ ያደርጋል፣ የቸርች ሰው ያደርጋል። ሁሉንም ነው የሚያገናኘው። ንብረት ይጎዳል፣ አልፎ ሀገር ሁሉ ይጎዳል። ምክንያቱም በፍቺ ውስጥ የሚያድጉ ልጆች ብዙ ጉዳት ስለሚያስተናግዱ የተጎዱ ልጆች ነው ምድሪቷ የምታመጣው። ከባድ ስለሆነ ማለት ነው። በቤተሰብ እንኳን ማላድገን እንዴት ከባድ እንደሆነ ኑሮ ታውቁታላችሁ። ፍቺ በሮሜ ምዕራፍ 1 ቁጥር 29 እስከ 30 ሰው ከባድ ወጥመድ ውስጥ የሚያስገባ ነገር ውስጥ የሚያስገባ እንደሆነ ይናገራል። ሮሜ ምዕራፍ 1ን ስታነቡት ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከተፈጥሯቸው ውጭ ሲያደርጉ ለምን አይነት አእምሮ? ለማይረባ አእምሮ ታልፎ ተሰጠ ይላል። አንዳንድ ጊዜ እንደዛ አይነት ነገር ስና የምናደርገውን እንኳን አናውቅም። ምን እንደሚያመጣ እንኳን ሳናቅ ከተፈታ በኋላ አንዳንድ ሰው የሚገባበት ነገር ስታዩ እንዲህ ሰውዬ ለማይረባ አእምሮ ተሰጠ እንዴት ትላላችሁ? ልክ ከፈታች በኋላ ኢቭን የምታገባው ሰው እንዴት ይህንን ፈታ እዚህ ትገባለች ትላላችሁ። ለምን ተሰጣ ነው? ግን እግዚአብሔርን እንደ አምላክነቱ መጠን ሊያመልኩት
ሊታዘዙት ባልወደዱ መጠን ለምን ሰጣቸው? ለማይረባ። እኔ ልመርቃችሁ፣ እግዚአብሔር ከማይረባ አእምሮ ይጠብቀን። በጣም ከባድ ነው። አንዴ ከቸርች ጋር በቦክስ ተጣልተው ቦክስ ከቸርች ጋር ተለያይተው ከቸርች ጋር በቃ ጭቅጭቅ ፍርድ ቤት እንኳን ቸርችን አገልጋዮችን ከሰው ቀጥሎ የሚያደርጉትን ስታዩ እንዴ ሰውዬ ከአእምሮ ጋር ነው ትላላችሁ። ለምንድን ነው ግን የሆነው ካላችሁ ለማይረባ አእምሮ ተሰጥተው ነው። አልፈርድም ብያለሁ ቅድም ሲጀምር። አንዳንድ ትልልቅ አገልጋዮች ከምርጥ ሚስቶቻቸው ጋር ተፋተው የት ታገኛቸዋለህ? ወይ ከጻፊያቸው ጋር ወይ በጣም ትንሽ ከምትባል እሳቸው 40 50 60 ሆነዋል ከ17 ዓመት ጋር ሴት ለማይረባ አእምሮ። ምናልባት የፈታት ሴት እኮ ከሱ ጋር አብራ የምታገለግል ብዙ ነገር የምትጠቅም የነበረች በኋላ ግን አገባት የምትባል ኢቭን እንትን ክርስትናዋን እንኳን እርግጠኛ አይደላችሁ። በት ሂዝ ኤጲስቆጶስ እንኳን ሰፖርት ልታደርገው ስፒሪቹዋሊ ቀርቶ ምናልባት ዲመን ያለባት ሙሉ ልትሆን ትችላለች። እግዚአብሔር በፍቺ ውስጥ ስንገባ ለማይረባ አእምሮ እንዳይሰጠን ሁሉ መጠንቀቅ። እግዚአብሔርን እንደምኑ መጠን? እንደ አምላክነቱ መጠን ጸልይላችኋለሁ። ከማይረባ አእምሮ እግዚአብሔር ይጠብቅ። እውነት እኔንም ጠብቀኝ እግዚአብሔር ሆይ። የማይረባ አእምሮ እጅግ 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 አሁን ዛሬ ያለውን ዓለምን የምታዩት በዚህ በማይረባ አእምሮ እየተመራ ነው የምታዩት። ለዚህ ነው አንዳንድ በፍቺ ውስጥ ሲያልፉ ሰዎችን ስታዩ፣ አንዳንድ የማይሆን ነገር ሲያደርጉ ስታዩ ይህ ሰውዬ ለምንድን ነው እንደዚህ የማይረባ አእምሮ ውስጥ የገባው ብላችሁ ልታስቡላቸው፣ ልታዝኑላቸው፣ እንዲያውም ልትጸልዩላቸው ይገባል። ምን ይላል ሮሜን ላንብበው። ከዚያም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለት መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ነው የሚለው ቁጥር 28 ላይ። በሁሉም አይነት አመጽ፣ ክፋትም፣ ስግብግብነት፣ ምግባረ ብልሹነት ተሞልተዋል። ቅናትና ነፍሰ ገዳይነት፣ ጥልም፣ አታላይነትም ተንኮልንም የተሞሉ ናቸው። ሐሜተኞችም፣ ስም አጥፊዎች፣ አምላክ የሚጠሉ ተሳዳቢዎች፣ ትዕቢተኞችና ትምክተኞች ናቸው። ክፋትን የሚሰሩት መንገዶች ያውጠነጥናሉ፣ ለወላጆች አይታዘዙም እያለ ይቀጥላል። ቁጥር 26 ላይ በዚህ ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸው እንኳን ለባህሪዎቻቸው የሚገባውን ግንኙነት ባህሪው ለሚፈልገው ግንኙነት አጡ። እንዲሁም ወንድሞች በባህሪ የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍቶ ተቃጠሉ እያለ ለማይረባ አእምሮ ተሰጠ። ስለዚህ ሁላችንም እኔንም ጭምር የማይገባ ነገር ሲያደርግ ሰው ስታዩ ይህ ሰውዬ እያደረገ ያለው ከምን የወጣ ነው? ከማይረባ አእምሮ የተወለደ ነው። ስለዚህ ፍቺ አንዳንድ ጊዜ በእውነት ነው የምላችሁ፣ በእውነት ጸሎት ያስፈልጋል። ስለዚህ በተለይ ደግሞ እንዲያው አስቸጋሪ ባል አስቸጋሪ ሚስት ከኖረች እንኳን እንዲያው ተፈቺውኑ እንጂ ፈቺ አትሁኑ። ይለያያል፣ ከባድ ነው ለመፍታት። የመጀመሪያ ፍርድ ቤት ያጅ እናንተ አትሁኑ። የመጀመሪያው ፍቺውን ኢኒሼት አድራጊዎች አትሁኑ። የማምን ቢሆን ምን ይበልን ነው የሚለው፣ ይለይ ነው የሚለው። ለመለየት በጣም አግሬሲቭሊ የሚሰራ ሰው ካላማኝ እኩል ነው የሚቆጠረው። የማምን ቢኖር ምን ይበል ስለሚል ይለይ። በትዳር አሕዛብና ክርስቲያን ሲጋቡ ክርስቲያኗ ወይንም ክርስቲያኑ ወንድም ወይንም እህት ከሆነች የኑሮ አጋራቸውን እንዲፈታቸው ምክንያት መስጠት እንኳን ክፍተት መስጠት የለባቸው። ሁሌ ከነሱ ጋር እንዲቆይ ማድረግ አለባቸው። ነገር ግን አላማኟ ወይንም አላማኙ ሰው ግን ወትውቶ ነዝንዞ ጌታን ካልተውሽ እዚህ ቤት አትኖሪያትም ብሎ የሚጨቃጨቅ ከሆነ ግን አላማኙ ይፍታ እንጂ አማኙ የመፍታት መብትም ምንም የለው ብሎ ይናገራል። ስለዚህ በክርስቲያኖች መካከል ግን ጸቡ ይክረር፣ ኑሮ ይክረር፣ ህይወት ይክረር እንጂ በምንም ተአምር እናንተ የፍቺ አራጋቢዎች፣ የፍቺ አነሳሾች መሆን የለብንም። ክብር ለእግዚአብሔር ይሁን። ፍቅር ኮንትራት አይደለም።
ትዳር ኮንትራት አይደለም ውሳኔ ስለሆነ ጸጋ ይብዛልን የደረሰባችሁ ብዙ ነገር ቢኖር እንኳን በፍቅር መሆን አለበት መቸኮል የለብንም መቸኮል እግዚአብሔር ፈቃድ አይደለም ጻድቅ አይቸኩልም እግዚአብሔር ፍቺን ይጠላል እግዚአብሔር ፍቺን እንኳን የፈቀደላቸው በፍጹም ፈቃድ ወይንም በእግዚአብሔር ፍጹም ፈቃዱ ሳይሆን በፐርሚሲቭ ዊሉ እንደሆነ ተመለከታላችሁ እግዚአብሔር ፐርማነንት የሆነ ፈቃድ አለው አሜን ፐርማነንት የሆነ በቃ ደስ የሚል ፐርፌክት ዊል ኦፍ ጋድ የሚባላል ፐርፌክት ዊል ኦፍ ጋድ ማለት ምንድነው ፍቺን እጠላለሁ ያለው that is his perfect will እኔ እባርካችኋለሁ እግዚአብሔር በፐርፌክት ዊሉ ያኑራችሁ ፐርፌክት ዊል የሚባላል ሁሌ በእግዚአብሔር መስጠት ፐርፌክት ዊል ኦፍ ጋድ መጸለይ ፐርፌክት ዊል ኦፍ ጋድ ክብር ለእግዚአብሔር ይቅርታ ፐርፌክት ዊል ኦፍ ጋድ ነው አሜን ማገልገል ፐርፌክት ዊል ኦፍ ጋድ ግን ፐርሚሲቭ ወይንም እግዚአብሔር ሳይፈልገው በቃ ይሁን የሚላችሁ ነገር አለ that's dangerous በጣም እኔ እግዚአብሔር የማልፈልገው ነገር በቃ ይሁን እንዲለኝ አለ አውሮፓ ቲዳ ይያለኝ እግዚአብሔር ጥሼ ቢሄድ ይገለኛል ማለት አይደለም ግን የእግዚአብሔር መለኮታዊ አቅራቦት መለኮታዊ ጥበቃ መለኮታዊ ላላገኝ ይችላል he permissively will እንዲያደርገኝ አልፈልግም እግዚአብሔር እንዲያደርግ ነው ፐርፌክት ዊል ኦፍ ጋድ ውስጥ መኖር እግዚአብሔር ይፈልጋል even grace የሚያልፈው በዛ ውስጥ ነው praise god ኃይል የሚያልፈው በዛ ውስጥ ነው lord I don't want to be in the permissive will of you በአንተ ፐርፌክት ዊል ውስጥ መኖር ፈልጋለሁ ትዳሬ አንተ ፐርፌክት ዊል ነው ክብር ለእግዚአብሔር ይሁን ይሄንን ፐርፌክት ዊልን ደግሞ ለመፈጸም ሲጀግን ባሌ ለውጡ ሚስቴ ለውጣት ስትሉ እግዚአብሔር ይለውጣል ለምን you are willing to dwell in the perfect will of God ማለት በፍጹም ፈቃዱ ውስጥ ለመኖር የታዘዘ ሰው እግዚአብሔር የመስዋዕቱን በግ ያዘጋጀዋል በአብርሃም permissive will አልፈቀደለትም እግዚአብሔር አልሰዋም ቢል እኮ ፈቃዱ ነው ይዞ መሄድ ይችላል ልጁን ግን that was not the perfect will of God የእግዚአብሔር perfect will of God ምን ነበር የይስሐቅ መታረድ ነበር መሞት ነው እስከዛ ድረስ ጨክኖ ሄዱ በቃ እግዚአብሔር ከፈቀርክ አደርጋለሁ ሲል እናንተ ተዘጋጀ ይላል በጉ ተዘጋጀ ይላል በእግዚአብሔር perfect will ከቆመን እግዚአብሔር የልጅቷን ልብ ይለውጣል የልጁን ልብ የሰውን ልብ ሁኔታዎችን ፋይናንስም የቤተሰብ ሁኔታን የሚያስቸግሩ ሰዎችን ሁሉ ከናንተ አካባቢ ዞር እያደረገ ይባረካቸዋል ስለዚህ let us live in the perfect will of God ማለት ነው ስለዚህ ፍቺ በብሉይ ኪዳን እንኳን it was not the will of God እንደዚህ ነው ያላቸው እግዚአብሔር በመጀመሪያ እንዲህ አላሰበም ነው ያላቸው it was not so in the beginning ነው ያላቸው የእግዚአብሔር ፐርፌክት ሁሉ እግዚአብሔር ያጣመረውን እንግዲህ ሰው ምን አይበለው አይለየው ነው ያለው ከፍቺ የምንጠቀመው ነገር የለም ከፍቺ ልጆች ይጎዳሉ ዘላለማዊ ህይወታችን ይጎዳል ፋይናንሳችን ይጎዳል ኢሞሽናችን እስከ ዲፕሬሽን እስኪደርስ ድረስ ይጎዳል በሁለቱም ሳይድ በዛ ላይ ደግሞ ዛሬ የፈታች ሰው ነገ እንደማይደግም እርግጠኛ አይደለችም ሪላፕስ ያደርጋል ሁሉ ጊዜ ቀለበቱን ካልዘጋ ነው እምቢ ሀያቴ ፈቷል እናቴ ፈታለች እኔ ጋር ይቆማል ካላልን እንደገና ደግሞ እንዳውም በጥናት የተረጋገጠ ነገር ነው ምነግራቸው የመጀመሪያ ትዳራቸው በትክክል መያዝ ሲያቅታቸው ሁለተኛ ላይ ከመጀመሪያ ትዳር ይልቅ ሁለተኛ ትዳር የመፋታት ፐርሰንታይሉ ይጨምራል ለምን ከጉዳት ነው የሚመጡት ከብዙ ኤክስፔክቴሽን ነው የሚመጡት እዛ ጋር የተጎዱ ነገር ስላለ እዚህ ጋር ሲያዩት ቁጣቸው ይጨምራል ስለዚህ በጣም ከባድ ስለሆነ ያ ሊሆን አይገባም ሌላው በፍቺ ኢቭን ፍሬንዶችን እናጣለን የቤተሰቡ ፍሬንድ የነበሩ ሰዎች እንኳን ልክ ባልና ሚስቱ ሲጣሉ እሷ ወገን የሚሆኑ አሉ እሱ ወገን የሚሆኑ በቃ ኪሳራ ነው ኤቭሪቲንግ ህብረት ማድረግ አንድ ላይ ልጆች ሰርግን ማድረግ ልደት ማድረግ ምርቃት ላይ መገኘት እንኳን አይቻልም ባልየው የፈታ ባል ራሱ እንደ ልቡ መዘመር እንደ ልቡ አዛብ ከሆነ መጨፈር እንኳን አይችልም ልጁን ሲድር ልቡ ላይ የሚመታው ነገር አለ ስለዚህ እግዚአብሔር ፐርፌክት ሁሉ ላይ መቀመጥ ይቻላል ስለዚህ ከመጋባት በፊት ትምህርት እንዳለ ከመፋታት በፊትም መማር አለብን ይሄንን ትምህርት ለብዙዎች አካፍሏቸው እግዚአብሔር ይረዳናል ከዚህ በላይ ከቆየው
ይረዝማልና በዚህ ብጨርስና ሌላ ጊዜ ብቀጥለው ይሻላል፣ በውይይት ብናዳብረው ይሻላል ብዬ አስባለሁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ማጠቃለያ ፍቺ የሚለው ሐሳብ ከአእምሯችሁ እናስወግድ። መጽሐፍ ቅዱስ በቤታችን፣ በትዳራችን፣ በኑሯችን፣ በሕይወታችን የመጨረሻ ባለስልጣን ይሁን። ጭንቀታችን፣ ችግራችን፣ የደረሰብን መከራ የመጨረሻ አዛዣችን አይሁን። ምን ይዘዘን? መጽሐፍ ቅዱስ ይዘዘን። ችግር የለም አይደለም፣ መከራ የለም አይደለም፣ ችግር አለ። ግን መጽሐፍ ቅዱስ በቤታችን፣ በትዳራችን፣ በኑሯችን የመጨረሻ አዛዥ ባይብል ይሁን። ሁሌም የደንገነቱ የእግዚአብሔር የትዳር መርህ የደንገነቱን እንጠብቅ፣ መመሪያ እንጠብቅ። ከመዝገበ ቃላታችን ላይ ፍቺ የሚለውን ቃል እንሰርስ። ለፍቺ የሚያነሳሳ ባህሪዎች ካሁኑ እናስተካከል። ውሃ ከፈሰሰ በኋላ ማፈስ ይከብዳልና ትዳራችን ፈሶ ከመስራት ይልቅ ሳይፈስ ማስተካከሉ የተሻለ ነው። ስለዚህ አፍራሽ የሆነ ባህሪችን ስለ ፍቅር ስንል፣ ስለ እግዚአብሔር ስንል፣ ስለ ቃል ኪዳን ስንል፣ ስለሚቀጥለው ጄኔሬሽን ስንል፣ ስለ ቸርች ስንል፣ አሜን፣ ለራሳችን ብቻ አንኖር። ሌላው ፍቺን ከሚያነሳሳ አልጋ መለየት፣ ነገር እስኪያልፍ ለጥቂት ጊዜ አባቴ ቤት፣ እናቴ ቤት፣ ጓደኛ ቤት፣ ምናልባት ደግሞ ሆቴል ሄዶ ማደርን እንደ ልማድ ከማድረግ መቆጠብ አያስፈልግም። ምንም እንኳን ጥል ቢኖር እዛው፣ ክብር ለእግዚአብሔር ይሁን፣ እዛው እነዚህ አሁን ያልኳቸው አልጋ መለየት፣ አባት ቤት፣ እናት ቤት፣ ጓደኛ ቤት፣ የራስን ሆቴል ይዞ መሄድ የትዳር ችግርን ያባብሳል እንጂ አይፈውስም። በፍጹም ፈውስ አያመጣም። ስለዚህ ወደ አልጋሽ ተመለሺ፣ ወደ አልጋ ተመለስ፣ ወደ ቤት ተመለስ፣ ወደ ቤትሽ ተመለሺ። ያልተመለሱ ልጆቻችንን፣ ጓደኞቻችንን፣ ዘመዶቻችንን ይዘን እሽሩሩ እያልን ካለን ፍቺን እያበረታታን ነው። ልባቸውን እንጠግን። እግዚአብሔር ፍቺን ይጠላል፣ እኛም ፍቺ እንደምንጠላ ይወቁ ሰዎች። ክብር ለእግዚአብሔር ይሁን። ሁል ጊዜ በአእምሯችን አንድ ነገር እናስብ። የእግዚአብሔር ሐሳብ መለያየት ሳይሆን አንድነት ነው። ሁል ጊዜ እግዚአብሔር የሰይጣን ሐሳብ ግን ምንድነው? መለያየት ነው። የሀገር መለያየት፣ የቤተሰብ መለያየት፣ የቸርች መለያየት አይደል? የማህበረሰብ መለያየት የማን ሐሳብ ነው? የሰይጣን ሐሳብ ነው። አንድነት የማን ነው? ህብረት የማን ነው? መዋደድ የማን ነው? የእግዚአብሔር ነው። ለዚህ ነው መጽሐፍ ቅዱስ ምሳሌ 18:1 ላይ መለያየት የሚወድ ምኞቱን ይከተላል ይላል፣ መልካም ጥበብንም ሁሉ ይቃወማል ይላል። መለያየትን ምንም ይሁን የሚወድ ምኞቱን ይከተላል ይላል። ስለዚህ እግዚአብሔር መለያየትን ይጠላል። መለያየት የኛ ዓላማና ሐሳብ ከሆነ that's not the perfect will of God። የእግዚአብሔር ፐርፌክት ዊሉ አብረታችን ነው፣ አንድነታችን ነው።